ሄሎ እንዴት ናችሁ ቤተሰቡ? ሰላም ነው። ዛሬ እንግዲህ ወደ እናንተ ነው እየቀረብኩት። እንግዲህ እኔ ስሜ አህመድ እባላለሁኝ። ያው ለዩቲዩብ አዲስ ነኝ ማለት ይቻላል። እና አሁን እኔ ማለት በቃ በሙያ የጤና መኮንን ባለሙያ ነኝ። እንግዲህ ስራ ከገባሁኝ ወደ በአንድ በገቨርንመንት ሄልዝ ሴንተር ውስጥ ማለት ነው ወደ ኦልሞስት ሀብን 6 years እየሆነኝ ነው። ስለዚህ እስካሁን ምንም በቃ መለወጥ የለም። ያው ኢትዮጵያን እንግዲህ እንደምታስቡት በዚህ ስራ ለወጣለሁ ተብሎ ማሰብ ከንቱ ነው ማለት ነው። እናም አሁን እኔ በማገኛት ከመንግስት በደሞዝ ማለት ነው መኖር ከባድ ነው። እንግዲህ እኔ ስማር ብዙ በቃ የራሴ የሆነ አላማ ነበረኝ። ምንድነው ያኔ እንግዲህ ወደ ኢንትራንስ ፈተና የወሰድኩት ወደ በኢትዮጵያ አቆጣጠር ማለት ነው 2007 ነው እና 2007 ላይ ወስጄ እንግዲህ የዛኔ ያው 12ኛ 11ኛ ፕሪፓራቶሪ ስገባ አላማያ የሜዲሲን ተማሪ ሜዲካል ስቱደንት ማይሆን ነበረ አላማያ። እናም በመጨረሻም ያው እንግዲህ ሜዲሲን መግቢያ ሳይመጣ ሊቀርቶ ወደ ጤና መኮንን ያው ብዙ ጊዜ ያው የገጠር ልጅ ስለሆን ብዙ ጊዜ እኛ ሜዲሲን ካልተሳካ ጤና መኮንን ነው በቃ ብለን ስለምናስብ ፓብሊክ ሄልዝ ገባሁኝ ማለት ነው። እና ፓብሊክ ሄልዝ አዲግራት ዩኒቨርሲቲ እንግዲህ የመጀመሪያ ዲግሪም በ2011 መጨረሻ ላይ ተመርቄ ያው ከዛን ከ2012 ጥቅምት ጀምሬ እንግዲህ ያው በመንግስት ጤና ጣቢያ እያገለገልኩ እገኛለሁ። ነገር ግን እንግዲህ ያው ስለ ታሪኬ ብዙም ስለ ራሴ ብዙ ባወራችሁ ብዙ ነው። ግን እናቴ ናት እንግዲህ ድረስ እንድማር ያደረገችኝ እንግዲህ በእኔ ተስፋ አድርጋ ብዙ ወጪ አውጥታ አስተምራኛለች ከሃይ ስኩል ጀምሮ። እኛ እንግዲህ ያው የገጠር ልጅ ስለሆን ኢቭን ሃይ ስኩል እንኳን አካባቢያችን አልነበረም። የ3 ሰዓት በላይ ሄደን እንግዲህ በስንቅ ነው የተማርነው ማለት ነው። እና የሚገርማችሁ እናቴ ይህን ሁሉ መስዋዕት ከፍላ አስተምራኛለች። ነገር ግን እኔ አሁን ዞር ብዬም እያየኋት አይደለም። እና አሁን ደግሞ እንግዲህ ወደ ይህንን ታሪኬን ያቀረብኩት ምክንያት ምንም እንኳን ሙያዬን መተው ባልፈልግም ግን ጎን ለጎን ዩቲዩበር መሆን እፈልጋለሁ። እና ዩቲዩበር ለመሆን ደግሞ ያው ብዙ ነገሮች ያስፈልጋሉ። ያው ሌላውን በእኔ ይቅርና ነገር ግን እናንተ በቃ ለምን ሰብስክራይብ አታደርጉኝም? ሰብስክራይብ አድርጉኝ፣ አበረታቱኝ። በቃ እንዴ ለምን መለወጥ እፈልጋለሁ። ከሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ኢትዮጵያን በሙሉ ሰብስክራይብ አድርጉኝ። ጥሩ ስራ እየሰራሁኝ በቃ በአቅሜ የተቻለኝን እናንተ ማቅረብ እፈልጋለሁኝ። እናንተንም ደግሞ ዘና ለማድረግ ያው የተቻለኝን ነገር አደርጋለሁ። እንግዲህ መልካም